ቃል አጥንት የለውም ግን አጥንት ይሰብራል የሚባለው አባባል እውነት ነው። ሰዎች ሲናገሩ መቼም አይከፋንም ማለት አይቻልም። ነገር ግን እነዛን ስሜቶች መቆጣጠር አለብን። እነዚህም 3 መንገዶች አሉት በዋነኝነት። አንደኛ ኔጌቲቭ ሰልፍ ታክን ወይም ደግሞ ራስን ዝቅ አድርጎ መናገር ወይም ደግሞ ማየትን ማቆም አለብን። ይህ ባህሪ እኛን ቀስ በቀስ የሚያዳክመን ባህሪ ነው። ምክንያቱም እነዚህን ኔጌቲቭ ፓቶች ወይም ደግሞ ራሳችንን ዝቅ አድርገን የምናወራቸው ቃላቶች ጭንቅላታችን ውስጥ አልችልም፣ እኔ በቂ አይደለሁም፣ እኔ አልረባም የሚል ስሜት ያንጸባርቃሉ። እነዚህንም ለመቆጣጠር 2 መንገዶችን እነግራችኋለሁ። አንደኛው አእምሯችን ውስጥ እነዚህ ሀሳቦች ሲመጡ ወዲያውኑ ጥሩ ባህሪያችንን፣ ስራዎቻችንን፣ በረከቶቻችንን ማሰብ መጀመር ነው። ሁለተኛ ሰዎች ለኛ የሚሰጡን አስተያየት ከእውነታው ይልቅ የነሱ ፍላጎት እንደሚበዛበት ማመን ነው። ሁለተኛ በቀን ለተወሰነ ደቂቃም ቢሆን ከራሳችን ጋር መነጋገር መልመድ። ይህ ባህሪ ከራሳችን ድክመታችንን፣ ጥንካሬያችንን እንድናወጣ እንድንለይ ያደርገናል። ይህንን የምናደርግበት ዋነኛው መንገድ ጆርናል ማድረግ ነው። ጆርናል ማድረግ የማይቀር የዕለት ተዕለት ተግባራችን መሆን አለበት። ይህም ደግሞ ከውስጣችን የተደበቀ ስሜት ካለ፣ ያልወጣ ቂም ወይም ደግሞ ንዴት ካለ ሪሊዝ እንዲሆን ያግዘናል ማለት ነው፣ ወይም ደግሞ እንዲወጣ ያግዘናል። 3ኛ እና ዋነኛው ራስን መጠበቅ። ራስን መጠበቅ ማለት ኩልና ሊፕስቲክ መቀባት ማለት አይደለም። ራስን መጠበቅ የሚጀምረው ከአእምሯችን ነው። አእምሯችን ንጹህና ጤናማ እንዲሆን ዋነኛው መንገድ ግራቲቲዩድ ወይም ደግሞ ጸሎት ነው። ልክ ምግብ ሳንበላ እንደማንለው ሳንጸልይ መዋል የለብንም። ሁለተኛ ራሳችንን የምንጠብቅበት መንገድ ደግሞ አካላዊ እንክብካቤ ወይም ደግሞ ለሰውነታችን የምንሰጠው እንክብካቤ ነው። ይህ ማለት 50 ሴራሞችን፣ ክሬሞችን ወይም ደግሞ ኬሚካሎችን መቀባት ማለት አይደለም። አካላችን ላይ ከምንቀባቸው ይልቅ ለሰውነታችን የምንመገባቸው ለሰውነታችን ውበት ዋነኛ አስተዋጽኦ የሚያደርጉ ነገሮች ናቸው። የተመጣጠነ ምግብ፣ በቂ እንቅልፍ እና የአካል ብቃት እንቅስቃሴ የውበታችን 75% ይይዛሉ። ስለዚህ ጉዳይ ቪዲዮ እንድሰራላችሁ ከፈለጋችሁ አሳውቁኝ ኮሜንት ላይ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ቴንክ ዩ ፎር ዋቺንግ